በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደና ባፈቀረን ጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። እግዚአብሔር ስሙ የተመሰገነና የተወደሰ ይሁን። ዛሬ መቅደመ ወንጌልን እንጀምራለን። መቅደመ ወንጌልን ያው ባለፈው ክፍልም ጀምረናል። የወንጌል መግቢያውን መቅደሙን የተናገሩት አምኖስና ሳቢዮስ መሆኑን በፊት አይተናል። ከሰለስቱ ምዕት በፊት ወይም በኋላ እንደተነሱ ይነገርላቸዋል ብለናል። እነዚህ ጉባኤ ማዘጋጀታቸውን መናፍቃን ያገዙ መሆኑን ስማቸው ተጠቀሰም ባለፈው አይተናል። መቅደመ ወንጌል 8 ጉባኤያት የተከፋፈለ መሆኑን እንመለከታለን። 47 ገጾችን የያዘ ነው። በወንጌል አንድምታችን ላይ 14 ቁጥሮች ያሉት ነው። መቅደሙ ሰፊ ነው። እኛ አጠር አድርገን ባለፈው ስለጀመርነው ሁለተኛው ክፍላችን ላይ ማለት ነው እሱን ነው የምንቀጥለው። አምኖስና ሳቢዮስ መቅደመ ወንጌልን ያዘጋጁት ዓላማቸው 3 ነው። እነሱም የወንጌል ስራውን ለማሳወቅ ነው። የወንጌል ግብር ቀዳማዊ፣ በቁኤት፣ ስርዓት፣ ስም፣ መሰረት፣ ምስማክ፣ ክፍለ ነገር ለማስረዳት ብለን ባለፈው አይተናል። መቅደሙን ተምሮ ወደ ወንጌል ሲገቡ ወንጌሉን በአግባቡ ለመማር ስለሚያመች መቅደሙ አዘጋጅተውለታል። ለመጽሐፍት መልክ ለመስጠት አብዩን በቀይ ንዑሱን በጥቁር ዘሩን በነጥብ ለመለየት ይመች ዘንድ በእነዚህ 3 ምክንያት ሰርተውታል። አንደኛው ምክንያት ባለፈው አይተናል። ያው ለመነሻ ያህል የወንጌል ግብር ቀዳማዊ ብሎታል። የወንጌል የመጀመሪያው ስራ ብሎታል። ለኦሪት ግብር አላት። ምን ብላ ትጀምራለች ስንል በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ትላለች። ለወንጌል ታዲያ ምን ግብር አላት ቢሉ ከ3 አካላት አንዱ አካል ሰው ሆነ ብላ ትጀምራለች። ወልደ እግዚአብሔር ወልደ ማርያም የሆነውን ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብላ ትነሳለችና ይህን ለማስረዳት በአንደኛ ጉባኤ በ18 ቁጥሮች በ6 ገጽ የተብራራ ነው። የእግዚአብሔር አዳኝነትን በአጭሩ ትናገራለችና ምን ይላታል? ግብር ቀዳማዊ ይላታል። የወንጌል በቁኤት ብሏታል ብለናል። የወንጌል ጥቅሙ ሲናገር ለኦሪት በቁኤት አላት ስንል ጥቅሟ ምንድነው ስንል 215 ዓመት ሙሉ ኖረው ከግብጽ እንደወጡ ትናገራለች። ማን? ኦሪት። ወንጌልስ በቁኤቷ ምንድነው ሲባል ነፍሳት 5500 ዘመን በገሃነም ኖረው እንደወጡ ታስረዳለችና በሁለተኛ፣ በሶስተኛ፣ በአራተኛ ጉባኤያት በ54 ቁጥሮች በ21 ገጽ የተብራራ ነው። ግብጽ የሲኦል ነው። ሙሴ የክርስቶስ ምሳሌ ነው። የሐዋርያት ቀይ የሐዋርያት ደም ነው፣ ጥቁር ደግሞ መከራቸው ነው ማለት ነው። ወንጌል ስርዓት ደንብ ብሎ ይጠራታል። ወንጌል ስርዓት ደንብ ለምን ተባለች ሲባል ለኦሪት ስርዓት አላት። ምን ብላ ኦሪት ትነሳለች? እመኒ እንዘ ትነውም ስትተኛ፣ ወእመኒ እንዘ ትነቃ ስትነቃ፣ ወእመኒ እንዘ ትነብር ስትቀመጥ፣ ወእመኒ እንዘ ትነሳ ስትነሳ፣ ወእመኒ እንዘ ትቀወም ስትቆም፣ ወእመኒ እንዘ ተሐውር ይትርሳ ተሰኮተ እግዚአብሔር አምላክከ፣ ስትራመድም ስትሄድም እግዚአብሔር አምላክን ማሰብ አትርሳ። በየትኛውም ሰዓት እግዚአብሔርን አስታውስ። በኩሉ ጊዜ ወበኩሉ ሰዓት ይላል። በሁሉ ጊዜና በሁሉ ሰዓት እግዚአብሔርን ማስታወስ፣ እግዚአብሔርን መርሳት የለብህም ትላለች። ማን? ኦሪት። ወንጌልስ ምን ስርዓት አላት? ምን ደንብ አላት ቢሉ ሁልጊዜ ሲመለከቷት እንደሚገባ ታስረዳለች። የእግዚአብሔር ሕግ ታስቀምጣለች። በ5 ጉባኤ በ3 ቁጥር በ2 ገጾች የተብራራ ነው። ምን? የወንጌል ደንቧ። የወንጌል ስም መጠሪያ ብሎ ይጠርቷታል። ወንጌል ስም ወይም መጠሪያ ትባል። ለኦሪት ስም አላት። ኦሪት ትባላለች። ኦሪት የሚል ስም አላት ለኦሪት። ለወንጌልስ ምን ስም አላት ሲባል ወንጌል ትባላለች። ይህን ለማስረዳት በ5ኛ ጉባኤ በ2 ገጽ የተብራራ ነው። ወንጌል ቅዱሱ ላይ ወይም ትርጓሜው ላይ ወንጌል መሰረት የምስራች ተብላ ትጠራለች። ብዙ ነገርን ለመረዳት ጽፏታልና ማቴዎስ ጌታችን ስጋ እንደለበሰ ጽፏል ማለት 8 ተፈጽሞ 9 ሲገባ ወንጌልን ጽፏል። ጌታችን ባረገ 8ኛው ተፈጽሞ 9ኛው ሲገባ ወንጌልን ጽፏል። በ41 በቀላውዲዮስ ቄሳር ዘመነ መንግስት ማለት ነው። ማርቆስ ጌታ ባረገ በ11 ፈጽሞ በ3ኛው ሲገባ ቀላውዲዮስ ቄሳር በነገሰ በ4ኛው ዓመት ጽፏል። መሰረትነቷ ታዲያ ምንድነው ሲባል አብነት ክቡር የሚሆን የዚህ መጽሐፍ መሰረቱ አብይ ዋና አዛዥ የሚሆነው እግዚአብሔር ነውና ለዚህ ወንጌል አስገኟ መሰረቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በ6ኛው ጉባኤ በ2 ገጽ የተብራራ ነው። ሉቃስ
ጌታ ባረገበት ጊዜ ጽፏል። ዮሐንስ ጌታ ባረገ በ30 ዓመት በኋላ በ35ኛው ጽፎታል ይላል። ኒሮን ቄሳር በነገሰ በ7ኛው ዓመት በ8 የሚልም አለ የጻፈው። ማቴዎስ በፊልስጤም ነው የጻፈው። በፊልስጤም ጀምሮ በህንድ እንደጨረሰው ይናገራል። ማርቆስ በግብፅም በሮምም ጽፎታል። ዮሐንስ በኤፌሶን ጽፎታል። ሉቃስ በህንድ ጽፎታል። ወንጌል ምስማክ ትባላለች። መጠሪያነቷ፣ መከዳኒነቷ፣ መጠጊያነቷን ነው የሚያሳየው። ምስማክ ማለት መጠጊያ ነው። ክብር የሚሆን የዚህ መጽሐፍ መጠጊያነቱ ምንድነው ስንል እሱን የሻቱ ልቦናው ወደ ማርቀቅ ያደርሳልና ስለዚህ የተነሳ መጠጊያ ብሎታል። በፍጹም እዝናት በእሷ ያለውን በመመልከት ወደ ፍጹም ጥቅም ያደርሳልና በእሷ ያለውን ደቀ መዝሙር እውቀትን መረዳትን ገንዘብ ያደርጋልና አምላክ ያስተማረውን የአምላክን ነገር የሚናገር ወንጌል መምህሩ እበላበታለሁ እጠጣበታለሁ ሳይል በሚያስተምርበት ጊዜ ደቀ መዛሙርቱን እሾምበታለሁ እሸልምበታለሁ ሳይል ያደርሳል። ከብቃት ደረጃ ወንጌል ከአርያ እግዚአብሔር አሰጥታ በእኛ ዘንድ ፍጹም እስከምንረዳ ድረስ ወደ ልቦና ትመልሳለችና መጠጊያ ነች፣ መጠሪያ ነች። ልቦናን አንድ በማድረግ ልቦናን በማንበርከክ ህሊናን አንድ በማድረግ ይኸውም የትሩፋት ሁሉ አበጋዝ የሚሆን ህሊናን ትገዛለችና መጠሪያ ትባላለች። መንፈስ ቅዱስ ያጻፈውን ህግ ለመቀበል በበቃንበት ሰው ሁሉ በ71 ቋንቋ በአራቱ ማዕዘን የተነገረ ነው። በአራቱ ማዕዘን ተነግሯል። በአራቱ ማዕዘን ያለውን ሰው ሁሉ በ72 ቋንቋ ያናገረው መንፈስ ቅዱስ ያጻፈው ስለሆነ መጠሪያ ተብሏል። በሀብተ መንፈስ ቅዱስ በአፈ መንፈስ ቅዱስ አጋዥነት ቀዳማዊ ዳህሪነቱን ወደ ማወቅ ያሸጋግራልና መጠጊያም ተብሏል ማለት ነው። ስለዚህ የዚህ መጽሐፍ መጠጊያነቱ የታወቀ ነው፣ የተረዳ ነው። በ6ኛው ጉባኤ ላይ የሚሰጥ ነው። በ2 ቁጥሮች፣ በ6 ቁጥሮች፣ በ2 ቁጥሮች በአጠቃላይ በ6 ጉባኤ በ2 ገጾች የተብራራ ነው። የወንጌል ክፍለ ነገራቸው ይዘታቸውን ስንመለከት አምኖስና አብሳቢዮስ በቋሚ ተተርጓሚ ወንጌላቸው ላይ አበይት ርዕሶችን ንዑሳን ርዕሶችን አበይት ምዕራፍ በግብፃውያን ንዑስ ምዕራፍ በዚህ መጽሐፍ ብለው ከፋፍለውታል። የማቴዎስ ወንጌል አበይት ዋና ርዕሶቹ 68 ናቸው። አምኖስና አብሳቢዮስ ይህን 68ቱን አበይት ርዕሶች ወደ 355 ንዑሳን ርዕስ አድርገው ያስቀምጠውታል። አብይ ምዕራፍ በግብፃውያን ዘንድ ደግሞ 101 ነው። በእስክንድሪያ ትርጓሜ ቤት ንዑስ ምዕራፍ በዚህ መጽሐፍ 126 ነው። አብይ ምዕራፍ ደግሞ በዚህ መጽሐፍ በትርጓሜ ወንጌላችን ማለት ነው። በዚህ መጽሐፍ መለው በትርጓሜ ወንጌላችን ማለት በእኛ በኢትዮጵያውያን 126 ንዑስ ምዕራፍ አለ። አብይ ምዕራፍ 28 አለ። የማርቆስ ወንጌል በሮማውያን ዘንድ አበይት ምዕራፎቹ 48 ናቸው። ንዑሳን አርዕስት ብለው አምኖስና አብሳቢዮስ 236 አውጥተውለታል። አብይ ምዕራፍ በእስክንድሪያ 54 ነው የማርቆስ ወንጌል። ንዑስ ምዕራፍ በእኛ በትርጓሜ ወንጌሎቻችን 86 ነው። አብይ ምዕራፍ ደግሞ 16 ነው። የሉቃስ ወንጌል በሮማውያን አብይ ምዕራፍ ተብሎ 83 ነው። ንዑሳን ርዕስት ብሎ አምኖስና አብሳቢዮስ ትርጓሜውን ሲተረጉሙ 342 ንዑሳን ርዕስ አውጥተውለታል። በግብፃውያን ዘንድ 86 አብይ ምዕራፍ አለ። 135 በእኛ ትርጓሜያችን ንዑስ ምዕራፍ 135 ነው። በትርጓሜ ወንጌላችን 135 ነው። አብይ ምዕራፋችን 24 ነው። 24 ምዕራፍ ነው ያለው ሉቃስ ወንጌል። የዮሐንስ ወንጌል በአብይ ምዕራፍ አድርጎ ሮማውያን ያስቀመጡት 20 ነው። አምኖስና አብሳቢዮስ ንዑስ ርዕስ አድርጎ ተረጉሙት 232 ንዑሳን ርዕስ አውጥተውለታል። በእስክንድሪያ 45 አብይ ምዕራፍ አለው። በትርጓሜ ወንጌላችን 60 ንዑስ ርዕስ ተደርጎለታል። 21 ነው አብይ ምዕራፉ ማለት ነው። 21 ምዕራፍ አለው። በጥቅሉ ስንደምራቸው አራቱ ወንጌላውያን በሮማውያን ዘንድ 219 አብይ ምዕራፍ ይኖራቸዋል። አምኖስና አብሳቢዮስ ንዑሳን ርዕስ ብሎ 1165 ንዑስ ርዕስ አድርጎታል።
አብይ ምዕራፍ በግብፃውያን 286 ነው። ንዑስ ምዕራፍ በዚህ መጽሐፍ ማለት በእኛ በትርጓሜ ወንጌሎቻችን 407 ነው። አብይ ምዕራፍ የአራቱ ወንጌል 89 ነው ማለት ነው። 89 ነው። ስለዚህ የወንጌል ክፍለ ነገር እነዚህ ናቸው። 89 ነው። ምዕራፍ 407 ንዑሳን ምዕራፍ ነው ያላቸው። አራቱ ወንጌላውያን የሚተባበሩባቸው መስመሮች አንዱ ከአንዱ የሚተባበርበት ስንል ቅዱስ ማቴዎስ ለብቻው የጻፈው 62 ንዑሳን ድረስ አለው። ማርቆስ 21፣ ቅዱስ ሉቃስ የተለየባቸው ከሌሎቹ ጋር የማይገናኘው 72 ንዑሳን ርዕስ አለው። ቅዱስ ዮሐንስ 99 ንዑሳን ርዕስ አለው። 99 ንዑሳን ርዕስ አለው። ቅዱስ ማቴዎስ እና ቅዱስ ማርቆስ ደግሞ የሚስማሙበት ሁለት ወንጌል ብቻ የሚስማሙበት 48 ንዑሳን ርዕስ አለው። ማቴዎስ እና ሉቃስ የሚተባበሩባቸው 83 ንዑሳን ርዕስ አለው። ቅዱስ ማቴዎስ ከቅዱስ ዮሐንስ ጋር የተባበረባቸው 7፣ ቅዱስ ማቴዎስ ከዮሐንስ ጋር የተባበረባቸው ንዑስ ርዕስ ነው 7። ማርቆስ ከሉቃስ ጋር የተባበረባቸው 13። ማርቆስ እና ዮሐንስ በምንም ነገር አይገናኙም። የተባበሩበት ነገር የላቸውም። ሁለቱም በአንድ አይነት የጻፉት ርዕስ የለም። ቅዱስ ሉቃስ እና ቅዱስ ዮሐንስ የተባበሩባቸው 19 ርዕሶች አሉ። ቅዱስ ማቴዎስ፣ ማርቆስ እና ሉቃስ የተባበሩባቸው ሶስቱም መጽሐፍ ላይ የሚገኘው 112 ንዑስ ርዕስ አለ። ማቴዎስ፣ ማርቆስ፣ ቅዱስ ዮሐንስ ሶስቱ የሚተባበሩባቸው 26 ንዑስ ርዕስ አለ። ማቴዎስ፣ ሉቃስ እና ዮሐንስ የሚተባበሩባቸው 21 ንዑስ ርዕስ አለ። አራቱ ወንጌል ላይ ደግሞ የሚተባበሩ ደግሞ 254 ንዑስ ርዕሶች አሉ። አራቱም ወንጌላውያን የሚተባበሩባቸው አራቱ ወንጌል ላይ ተጽፎ የምናገኘው 254 ንዑስ ርዕሶች አሉ። አራቱም የተባበሩባቸው የተለያዩባቸው ደግሞ 401 አሉ። የተለያዩባቸው 254 አሉ። የተባበሩባቸው 401 አሉ። አራቱ ደግሞ የተለያዩበት ደግሞ አራቱም የተለያየ አይነት የጻፉበት ደግሞ 254 ንዑስ ርዕሶች አሉ ማለት ነው። ንዑስ ርዕሶች አሉ። ወንጌል 4 ሆና የተጻፈችው 4 ሆና መሰረታቷን መጽሐፏን የሚያስረዳ ደግሞ ጉባኤ ከ8ኛው ጉባኤ ነው። በጉባኤ ቤት 8 ጉባኤ ነው ያለው ብለናል። መቅድሙን ለመማር 8 ጉባኤ ነው ያለው። 8ኛው ጉባኤ በ7ኛው እና በ8ኛው ጉባኤ ላይ 33 ቁጥር እና በ13 ቁጥር የተባራ አለ። እሱም አራት ወንጌላውያን አራት ለምን ሆኑ የሚለውን የሚያነሳው። አራቱ ወንጌላውያን ወንጌልን ሲጽፉ በዘር የተባበሩበት የተለያዩበት አለ። ቅዱስ ወንጌል ዘሩ 2700 ነው። ቅዱስ ማርቆስ 1700 ዘር ነው ያለው። ቅዱስ ሉቃስ 2800 ዘር አለው። ቅዱስ ዮሐንስ 9900 ዘር አለው። አራቱም በዘር የተባበሩበት 9049 ዘር ተባብረዋል። የተለያዩበት ዘር ደግሞ 451 ዘር ነው። 451 ዘር ነው ማለት ነው። እዚህ ቀጣይ የአራቱ ወንጌላውያን መግቢያቸውን እንመለከታለን። ይቆየን። ያስተማረን የመከረን አባቶቻችን አምላክ ስሙ የተመሰገነና የተወደሰ ይሁን።